ኤልሜንቾ በሚለው ቅጽል ስሙ ይበልጥ የሚታወቀው ኔሜሲዮ ሩቤን አስኬራ ሰርቫንቴስ የካቲት 22 ቀን 2026 በተደረገ ድንገተኛ ወታደራዊ ኦፕሬሽን እስከሞተበት ጊዜ ድረስ ጃሊስኮ ኒው ጄኔሬሽን ካርቴል CJNG የተባለውን የሜክሲኮ እጅግ አስፈሪ የእጽ ቡድን ሲመራ የቆየ ግለሰብ ነው። የኤልሜንቾ ታሪክ በወንጀል ዓለም ውስጥ ካጋጠሙ አስገራሚ የህይወት ውጣ ውረዶች አንዱ ነው። በሚቾአከን ገጠር ከአቮካዶ ገበሬ ልጅነት ተነስቶ አሜሪካንን በፌንታኒል በሜታፌታሚንና በኮኬን ያጥለቀለቀውን ድንበር ተሻጋሪ ግዙፍ የወንጀል ቡድን የገነባ ሰው ነው። በእርሱ መሪነት CJNG እጅግ ቸካኝ፣ በደርዘን የሚቆጠሩ ሀገራት ውስጥ ቅርንጫፍ ያለውና በቢሊዮን የሚቆጠር ዶላር ገቢ የሚያመነጭ ድርጅት ሆኖ ታዋቂውን የሲኖላ ካርቴልን መወዳደር ችሏል። የአሜሪካ መንግስት ኤልሜንቾን ለያዘ $15 ሚሊዮን እንደሚሰጥ አስታውቆ የነበረ ሲሆን አሜሪካንን ለሚያናውጣት የእጽ ሱስና ሞት ምክንያት ለሆነው የፌንታኒል ዝውውር ዋናው ተጠያቂ መሆኑ ይገለጻል። የሞቱ መረጃ በሜክሲኮ ባለስልጣናት የተረጋገጠው በጃሊስኮ ግዛት ታፓልፓ በተባለ ቦታ በተደረገ ከባድ የተኩስ ልውውጥ ሲሆን በኦፕሬሽኑም በአሜሪካ የስለላ ተቋም ድጋፍ የተደረገላቸው የሜክሲኮ ልዩ ኃይሎች፣ ብሔራዊ ዘብና የአየር ኃይል ተሳትፈዋል። ይሁን እንጂ ይህ ድል በከባድ ዋጋ የመጣ ነው። የካርቴሉ አባላት በመላ አገሪቱ ተሽከርካሪዎችን፣ የንግድ ተቋማትን፣ መሰረተ ልማቶችን በማቃጠል ከፍተኛ ትርምስ ፈጥረዋል። አሁን የቀድሞ የዲኤ ኃላፊ ማይክ ጄል ይህ ኦፕሬሽን በዝውውር ታሪክ ውስጥ ከተመዘገቡት ትልልቅ እርምጃዎች አንዱ ሲሉ አወድሰውታል። ኤልሜንቾ ሐምሌ 17 ቀን 1966 በሚቾአከን ግዛት አግሊላ ውስጥ ኮሎቴትላን በምትባል ድሃ መንደር ተወለደ። 6 ወንድሞች ባሉትና በአቮካዶ እርሻ በሚተዳደር ቤተሰብ ውስጥ ያደገው ኔሜሲዮ አንደኛ ደረጃ ትምህርቱን ቀደም ብሎ በማቋረጥ በወንጀል መናኸሪያ በሆነችው ቲየራ ካላንቴ ውስጥ ህገወጥ ስራዎችን መለማመድ ጀመረ። መጀመሪያ ላይ በማሪዮና እርሻዎች ውስጥ በመስራት ነበር የወንጀል ህይወቱን የጀመረው። በ1980ዎቹ ወደ አሜሪካ በህገወጥ መንገድ ተሰዶ ካሊፎርኒያ ውስጥ ኖሯል። እዚያም በእጽ ዝውውር በተደጋጋሚ የታሰረ ሲሆን በ1994 ሄሮይን በማከፋፈል ወንጀል ተከሶ የ3 ዓመት እስራት ተፈርዶበታል። በ30 ዓመቱ ወደ ሜክሲኮ ከተባረረ በኋላ ለጥቂት ጊዜ በጃሊስኮ ግዛት ውስጥ የፖሊስ መኮንን ሆኖም ሰርቷል። የአጋጣሚ የህግ አስከባሪዎች ዘዴ ጠንቅቆ እንዲያውቅ ረድቶታል። በኋላ ሚሌኒዮ ካርቴል የተባለውን ቡድን ተቀላቀለ። እንደ አውሮፓውያኑ የቀን አቆጣጠር በ2010 የሚሊዮን አመራሮች በቁጥጥር ስር ሲወሩና ሲገደሉ ቡድኑ ለሁለት ተከፈለ። ኤልሜንቾም ሎስ ቶርሲዶስ የተባለውን ቡድን በመያዝ ዛሬ የምናውቀውን CJNGን መሰረተ። ከ2012 ጀምሮ CJNGን የዓለም ኃያል የወንጀል ድርጅት አደረገው። ከእጽ ዝውውር ባለፈ በሰዎች ማታለል፣ የነዳጅ ስርቆት፣ እንደዚሁ በህገ ወጥ የሰዎች ዝውውር ተሰማራ። በቻይና በኩል ለፌንታኒል ምርት የሚሆኑ ኬሚካሎችን ለማስገባት እንደ ማንዛኒሎና ላዛሮ ካርዴናስ ያሉ ዋና ዋና ወደቦችን እስከ መቆጣጠር ደረሰ። የኤልሜንቾ ቡድን በጭካኔው የታወቀ ነው። በ2015 15 የፖሊስ መኮንኖችን የገደለበት አድፍጦ የማጥቃት እርምጃ የዓለምን ትኩረት ስቦ ነበር። የእርሱ ካርቴል እንደ ድሮንና በቤት ውስጥ የሚሰሩ የታጠቁ ተሽከርካሪዎችን በመጠቀም የመንግስት ኃይልን ይጋፈጣል። የቤተሰቡ ሚናም ትልቅ ነበር። ልጁ ሩቤን ኤልሜንቺቶ ከ50 ቶን በላይ ኮኬን በማዘዋወርና ከ100 በላይ ግድያዎችን በማዘዝ ተኩሶ በ2025 አሜሪካ ውስጥ የዕድሜ ልክ እስራት ተፈርዶበታል። ሌላኛዋ ልጁ ጄሲካ ጆሃና ላላኔግራ በገንዘብ ማጠብ ወንጀል ታስራ ተፈታለች። ባለቤቱ ሮሳ ሳሊንዳ በ2021 በገንዘብ ማጠብ ወንጀል መታሰሯ የካርቴሉን ፋይናንስ አዳክሞታል። እሁድ ዕለት የሜክሲኮ ልዩ ኃይሎች በጃሊስኮ ታፓልፓ የሚገኘውን ምሽጉን ወረሩት። በደረሰው ከባድ ውጊያ ኤልሜንቾ ቆስሎ ወደ ሜክሲኮ ሲቲ በመጓዝ ላይ ያለ ህይወቱ አልፏል። በኦፕሬሽኑ 6 ጠባቂዎቹ ተገድለዋል። ፕሬዝዳንት ክላውዲያ ሼንባም ኦፕሬሽኑን አድንቀዋል። ነገር ግን የካርቴሉ አባላት በጃሊስኮና በፖርቶ ቫላርታ ውስጥ 250 የሚሆኑ ቦታዎች ላይ አውቶቡሶችንና ባንኮችን በማቃጠል አሰቃቂ ምላሽ ሰጥተዋል። በሜክሲኮ ያለው የካርቴል ግጭት መነሻው እንደ አውሮፓውያኑ የቀን አቆጣጠር በ2006 የቀድሞ ፕሬዝዳንት ፊሊፔ ካልዴሮን በእስራኤል ላይ የጀመሩት ጦርነት ነው። ከዚያን ጊዜ ጀምሮ ከ400,000 በላይ ሰዎች የተገደሉ ሲሆን የካርቴል መሪዎች ሲታሰሩ የሚፈጠረው የስልጣን ክፍተት በታች ባሉ አባላት መካከል አዲስ የደም መፋሰስ ይፈጥራል። ከአሜሪካ የሚመጣው የጦር መሳሪያ ፍሰትና የእጽ ፍላጎት ጦርነቱን ይበልጥ ያባብሰዋል። ፕሬዝዳንት ሼንባም እንደ ቀድሞ ፕሬዝዳንት ሎፔዝ አብራዶር እቅፍ እንጂ ጥይት አይደለም የሚለው መፈክር ቢከተሉም ወታደራዊ እርምጃ ግን አሁንም ቀጥሏል።
የኤልሜንቾ ሞት ሲጂኤንጂን ይበልጥ ሊከፋፍለው ይችላል። ነገር ግን እርሱ የዘራው የጥፋት ዘር አሁንም በሜክሲኮ በ543 የታጠቁ ቡድኖች አማካኝነት ይቀጥላል። የኤልሜንቾ ታሪክ ድህነት፣ ስደትና የተሳሳቱ ፖሊሲዎች እንዴት አጋንንትን እንደሚፈጥሩ ትልቅ ማሳያ ነው። ሜክሲኮ ከዚህ አዙሪት ለመውጣት ድህነትን መቀነስ፣ ሙስናን መዋጋትና ዓለም አቀፍ የዕፅ ፍላጎትን መቀነስ ያስፈልጋታል።